እንግዲህ አሁን ፓተርኖቹን ተመልከቱ። ከመጀመሪያው ካምፓኒ ሽያጭ 22 ሚሊዮን ዶላር አገኘ። ከሁለተኛው ካምፓኒ ሽያጭ ደግሞ 180 ሚሊዮን ዶላር አገኘ። የተሸጡበት የሁለቱም ካምፓኒዎች ምክንያት በጣም ሰፊ ነው። በሌላ ቪዲዮ ሰራላችኋለሁ አሁን ከዚህ ርዕስ ስለሚያወጣኝ ማለት ነው። ይሄ እንግዲህ እብደት ካደለም ምንድነው የሚባለው? ያገኘውን 180 ሚሊዮን ዶላር ወሰደና 100 ሚሊዮን ዶላሩን ወስዶ ስፔስ ካምፓኒ ላይ ኢንቨስት አደረገ። ከዛን ስሙን ስፔስ ኤክስ ብሎ አወጣለት። ሁለተኛውን ደግሞ 70 ሚሊዮን ዶላር ወሰደና ቴስላ የሚባል ካምፓኒ ላይ ኢንቨስት ያደርጋል። 10 ሚሊዮን ዶላሩን ደግሞ ሶላር ሲቲ ላይ ኢንቨስት ያደርጋል። ያገኘውን 180 ሚሊዮን ዶላር ሙሉ በሙሉ መልሶ ኢንቨስት ያደርጋቸዋል። ይሄንን እብደት ያልኩበት ምክንያት ይኸውላችሁ ኢንቨስትመንቱን ንቄው ሳይሆን ኤሎን መስክ ያንን ኢንቨስት በሚያደርግበት ጊዜ ከዛ በፊት ስለ ስፔስም ሆነ ስለምንም ነገር ልምድ አልነበረውም። በዛ ጉዳይም የተማረው ነገር አልነበረም። የማይጨበጥና በቃ ዋይልድ የሚመስሉ ሁለት ድሪሞችን ይዞ መጣ። የመጀመሪያው የናሳን ወደ ስፔስ ስቴሽን አለ አይደለ ኢንተርናሽናል ስፔስ ስቴሽን ክሪዎችን ወይም ደግሞ የተለያዩ ነገሮችን ሲልኩ በራሻ ነበር የሚጠቀሙትና ያንን ወጪ በጣም በብዙ ጥፍ ቀንሳለሁ አለ። ሁለተኛው ደግሞ እንደ ህልም ይዞ የተነሳው ላይፍን መልቲ ፕላኔታሪ እናደርግና ወደ ማርስ ጉዞ እናደርጋለን፣ ከዛ ማርስን ኮሎናይዝ እናደርጋለን የሚል ዋይልድ የሆኑ ድሪሞችን ይዞ ስፔስ ኤክስን መሰረተ ማለት ነው። ፈረንጆቹ አቆጣጠር 2002 ላይ ስፔስ ኤክስን ሲመሰረት ጀስት 3 ኢምፕሎይዎች ብቻ ነበር የነበሩት። የሆነ ዌር ሃውስ ውስጥ ነበር የተጀመረው ማለት ነው። ከዛን ከ2002 ጀምሮ እስከ 2006 ለ4 ዓመታት በድብቅ ብዙ ነገር ሲሰሩ ቆዩ። ከዛን 2006 ላይ የመጀመሪያ ሮኬታቸውን ፋልከን 1 የተባለውን ወደ ሰማይ ለማምጠቅ ይሞክራሉ ማለት ነው። ነገር ግን በጣም በሚያሳዝን ሁኔታ ኢንጂን ፋየሩ ላይ የሆነ ስህተት ስለነበረበት ያ ሮኬት ብዙ መጓዝ አልቻለም። ከተወሰነ ጊዜ በኋላ ይፈነዳል ማለት ነው። ስንት ተለፍቶበት ለ4 ዓመት ተዘጋጅተው የሰሩት የመጀመሪያው ሮኬታቸው በጣም በትንሽ ደቂቃዎች አየር ላይ በነነ። ነገር ግን ጀለስ ብር ነበረውና ድጋሜ ተስፋ ባለመቁረጥ ሁለተኛውን ሮኬት ለማምጠቅ ይሞክራሉ በ2007 ማለት ነው። ከዛን ኦስኪሌሽን ክራሽ ያጋጠመውና አሁንም ሁለተኛው ሮኬት አየር ላይ እንደዚህ ይበታተናል። ወንድማችን አሁንም ግን ተስፋ አልቆረጠም። ሶስተኛውን ሮኬት በ2008 ዓመተ ምህረት ለማምጠቅ ይሞክራል። አሁንም በዚህ ሰዓት ስቴጅ ሰፓሬሽን ፌል ያጋጠመውና ሶስተኛው ሮኬት እንደዚሁ አየር ላይ ይበናል። አንድ ሮኬት ፌል ሲያደርግ ወይም ሲፈነዳኛ እንደምናፈነደው ይሄ ስንጫወት ጧጧ እንደሚለው አይነት እንዳይመስላችሁ። አንድ ሮኬት ከ30 እስከ 50 ሚሊዮን ዶላር ነው ይዞ የሚፈነዳው። ይህ ካምፓኒውን ሽጦ ያገኘው 180 ሚሊዮን ዶላር ውስጥ 100 ሚሊዮኑን ኢንቨስት ያደረገበት ስፔስ ካምፓኒው 3 ተከታታይ ሙከራዎቹ በውድቀት ተደመደሙ።